أهلين أهلا وسهلا فيكم. كيفكم؟ كيف حالك؟ شان أخبارك يا ناس እንዴት ናችሁ? ዛሬ ደግሞ ይኸውላችሁ ሱቅ ላይ እስኪ እዚህ ሻንጣ ስንት ብር ናት? 25 ብር። አዎ ታምራለች፣ በእውነት ታምራለች። ቆንጆ እቺስ እስኪ ምረጡ። 23 ብር በለው። እኛ እኮ ሳኡዲ በ20 ምናምን ብር ነው በቃ ዝንጣ የምንለው። በ23 ብር በ20 ምናምን ብር ፏድም እንላለን። እና እስኪ በዚህ ደግሞ እንፈልግ እስኪ እንደ ሀሳብ ግን ማስያስ ያምራል። የቱ ያምራል? የቱ ያምራል? ያናስ እንደ ሀሳብ እስኪ እኔማ ሁሉም ነው የሚያምረኝ፣ ሁሉም ነው የሚያምረኝ። ቤተሰብ አትሉ? የሚያምሩ ትንንሾቹ ያምራሉ እኮ ግን ችግሩ ምንም ነገር አይይዙም፣ ምንም ነገር አይይዙም። እኔ ደግሞ በጣም ብዙ ብር ነው ያለኝ፣ ብዙ ብር ስላለኝ ማለት ነው። አሁን እናንተ እኮ እውነት ይመስላችኋል? አወራ እቺ ልጅ ባለ ሀብት ናት፣ በቃ እቺ ሴትዮ ትላላችሁ እናንተ። ብዙ ብር ስላለኝ ስላችሁ እናንተ ታፍሩም እኮ። እንደዛ ነው የምታስቡት። ዜሮ ያው ሳንቲም ስለሆነ ማለት ነው። ጥቁር ነገር ጥቁር ፖርሳ ግን ጥቁር ፖርሳ ነው ደስ የሚለኝ ነው። አሁን ታምራለች። ከዋጋዋ ስንት ነው ግን? በቃ 25 ብር ከዚህ አይበልጥም ማለት ነው። ለማንኛውም ይሄን እንመለስበታለን። አሁን እስኪ በቃ በዚህ እንላፍ። እያያችሁ ነው። ጫማ አለ። ይስራ ጫማ የለኝም ግን እኔ ጫማዎች ወዳቸዋለሁ። ወዳቸዋለሁ ለስራ ማለት ነው። ለስራ ለመዘነጫ ደግሞ አለ ሌላ። እስኪ እዚህ ጋር አለ እዚህ ጋር አለ በዚህ ጋር መዘነጫ ትላላችሁ። መዘነጫ እኔ ግን አልወድም። ታኮ ቀውቃቃ አልወድም። ረጅም ስለሆንኩ ማሰቅል ነው የምለው። ረጅም ነኝ። የምሬ ነው። ረጅም ነኝ። በዚህ ጋር ራሱ አለ ብላችሁ ይሁ። አሁን እነዚህ ስንት ናቸው? እኔ ቆይ መዳን ቤት አለብሰው ምን ይሰራል? እንደዚህ አድርጉ። በእነዚህ አሉ። እነዚህ ደግሞ ስንት ናቸው? 25 ብር። እውነት 25 ብር። እኔ እኮ ሳኡዲ ኖሩ ብር ባይኖራችሁ ራሱ ዝም ብላችሁ ኖሩ እየለበሳችሁና እየበላችሁ ማለት ነው። በዚህም አሉ ሽፍን ጫማዎች እያሳየኋችሁ ነው። ሀቢቢ ጋኑም ስትፈልጉ ሀቢቢ ሰዋኑም ስትፈልጉ ደግሞ ይኸውላችሁ ማለት ነው። ቢጃማዎች አሉ። በነገራችን ላይ ሀቢቢ ጋር ሰዋኑም ባትሉ ራሱ ቢጃማ አሪፍ ነው ጎበስ። ቢጃማ ደስ ያለ ስትተኙ ቢጃማ ለስለስ ያለው። ይሄ እንኳን ካርደድ ያለ ነው። የሚያማምሩ አሉ። እነዚህ ለስላሳ ናቸው። እነዚህ እንደምታዩቸው ቆንጆ ናቸው ቤተሰብ። በተለይ ደግሞ በእነዚህ ማለት ነው። ይኸውልኝ ከቁንጣ እነኝማ ዋው አላመሩኝም። ስቀርባቸው አላመረኝም። ኤኒዌይስ እስኪ ሌላ ሞልቶ አላሳያቸዋለሁ። ይኸው በእነዚህ አሉ። ዋው እውነት ያምራሉ። ታያችሁስ? አሁን እኔ እዚህ ጋር ማለት ነው ሁሉንም ብለብሰው እኔ ላይ ያምራል። ያው ሸንቃጣ እንደሆንኩ እናንተ መቼም በደንብ ታውቃላችሁ አይደል? እንደኔ ወዶች ሸንቃጣ እንደሆኑ ግን ታምናላችሁ። እነዚህ አሁን ስንት ናቸው? እነዚህ አሁን ስንት ናቸው? 48 ብር። ወይኔ እጄ የሚመስለው ትላላችሁ። 48 ብር። ዝም ብዬ ነው በቃ ውጥት ብዬ የመጣሁት ነው። ይሄ የአረብ ልብስ ነው። ጅል ነገር ነው የሚለብሱት እነሱ። እና ትራውዘር ትላላችሁ። እዚህ ጋር ሱሪ ያለ ግብዳ ነው። ይሄ ብርዱ ያለቀ። አሁን ይሄ ለብርድ ነበር የሚሆነው። እንደው ሳልገዛው ብርዱ ያለቀ። ለነገሩ እኔ ብዙ አይበርደኝም፣ ሞቃታ ነኝ። ሲፈጥረኝ ዝም ብዬ ስፈጠር ሞቃታ ነኝ። ያን ያህል። እነዚህ ግን ያምራሉ። እውነት በጣም ነው የሚያምሩት። ግን ከታች እግሩ የተያዘ ነገር አልወድም። እኔ ከእግሩ ላስቲክ አላቸው ከእግራቸው አይታችሁ። እኔ አልወድም እንደዚህ ለቀቅ ያለ ነገር ነው የምወደው ከእግሩ። እና ቤተሰቦቼ
ይኸውላችሁ እዚህ ጋር ኦ ማይ ጋድ! ይሄ ግን የወንድ ነው የሴት? እናንተ ልግዛለህ እንዴ? አንድ ሰው አለም ልግዛለህ እንዴ? መሐመድ ያ መሐመድ ልግዛለህ ትላለህ። እኔ ግን አሁን ለባሌ ልብስ መግዛት አለብኝ እንዴ ጎበስ? ኧረ እኔ አልገዛም። ስንት ብር ነው እስኪ? ለራሴ ብለብሰው ምን ይለኛል? ወይ አወረድኩት። እናንተ ስንት ብር ነው እስኪ? ብሩ ላይ አልተመቸኝም። እንዲያሳየው ነበር። ቆይ 25 ብር ይሄ ማለት ነው። የወንድ ነው። እኔ እኮ የወንድና የሴት ደግሞ ፊደል አለው ኤቢሲዲ ማለት ነው። ለመሀይም ባል ነው። ኧረ ወይኔ ተሳሳትኩ። ውሸቴን ነው እንጂ እንዳው ስቅደረደር እኔ ስለ ሀገር ያለጅ ዋሽጨልደራ ውሸቴን ነው እንጂ እንደው ስቅደረደር እኔ ስለ ሸግየው እኔ ስለ ቆንጅየው ዋሽጨልደር ይባላል። አሁን አበያ ደግሞ ይሄ ፊስታን መሆን ነው ያሉት ነገራችን ላይ። ይሄ ደግሞ አበያ ነው ሙገፈል። እኔ ሄድ ወደቀላችሁ። እኔ የለሁበትም። አበያው ደግሞ እኔ በተፈጥሮ እንትን አበያ አልወድም። ረስኪ እንትን አበያ እንደዚህ አይነት አበያ ሎን አበያ ነው የምወደው። እንደዚህ አይነት አበያ እንደዚህ የሚከፈት ዝግ አበያ አልወድም። ድፍን ያለ ነገር አልወድም። የሚከፈት ላጥ አድርጋችሁ ትጥሉት ስትቸኩሉ ላጥ አድርጋችሁ የምትጥሉት እንደዚህ አይነት አበያ አያትቼን የሞዛዛ ፈዛዛ የሆነች አንዲት እህት አለችኝና ምጥዋ ናት። በነገራችን ላይ ቢጀ እንትኗን አያችኋት? አበያውን ነው ማሳያችሁ ማለት ነው። እዚህ ደግሞ አለች አያት እዚህ ጋር ምንድነው ይሄ ገዛሽው? ማሪ ይሄ ነገር እኮ ሲታጠብ ስብስብ የሚል ነው። ይሄ ጅል ስትቀመጭ ቅርጽ ጥጥ ያደርጋል። ማርያምን ስትቀመጪ ማለት ነው። እጥፍ ብሎ እዚህ ጋር ቄጥሽ ላይ ቅርጽ ያወጣል። አታውቂውም እንዳንቺ? ኧረ እኔ ዞሮ አንቺ ታውቂያለሽ። እኔ ግን አይመቸኝም። የምሬ ሽቲ ነበርኩ። የእንደዚህ አይነት ሀበሻ ጋር ነው። ምረጡ። በየቦታው እየተበታተናችሁ በኋላ እንሰበሰባለን። ምን ይመስላችኋል? ይሄ ጅል ነው። ጅል ልብስ ማትምረጡ ምንድን ነው? የስራ ልብስ ቀልጠፍ ቆንጆ የሆነ የስራ ልብስ ምረጡ እንጂ። እና እነ መዳም አሉ ደግሞ በዚህ ጋር ይጎተታሉ ማለት ነው። እኔም አስጠንተው አይናቸውን ባላየው ጅል እኮ ናቸው። እና እንትን ሽቲማ አበሻ ሱቅ ነው የሚገኘው። ያቺኛይቱ የት ሄደች? እኔ ምስብስብ አልፈልግም። ጅል እንደ አይነቱ አሁን ልጥፍ ይላል እንጂ አይሰበሰብም። ግን ልጥፍ ይላል። ዞር በሉ ፈልጉ። እኔ እናንተ ጋር አይደለሁም ማለት ነው። እዚህ ጋር ምን አለ እና ምን አያችሁ? ዞሮ ማለት ነው። ሴቶችዬ ቂጥ እኮ አለ ትገዛላችሁ። ቂጥ አለ ልንገራችሁ ብዬ ነው። እዚህ ጋር ማለት ነው የሴት አቅራጫ አለ እዚህ ጋር አውልኝ ቂጥ እዚህ ጋር ወይኔ ገደላችሁ። ያያችሁ ቂጥ አለ። ስንት ብር ነው ግን እናንተ? እስኪ እንደው ለጉዱ ሌው 15 ብር። ወይ በ15 ብር ቂጥ ነው እንደ ህዝብ የምታፈነድዱብን። እኔ ደግሞ ብዙ ብር መስሎኝ ለካ በ15 ብር ቂጥ ነው። አይ ፍራችሁ ይስጣችሁ። ይሄ ደግሞ የፀጉር ነው ማለት ነው። ዋ አንተ በዛ ቀስም ካርዳለሽ ወይ ልገዛ ነበር እያለ አልፈልግም ማለት የለኝም ግን አልፈልግም። የምን ዕዳ መግባት ነው? ምን አልፈልግም። ይሰራልኝ እንዴ? ፊትሽ ሆና ነው እንዴ ሄደ የምትሉት? እዚህ ደግሞ ሴቶችዬ እውነት እነኚህ ጥጥ መሰጃዎች ማለት ነፍስ ናቸው። ነፍስ ነገር አንድ ደህና ነገር የለም። የአረብ ልብስ ነው ግን እንትኖች ያማምራሉ። እነኚህ ጥጥ ወደዛ ቂጥ አለ እዛ ቂጥ የሚገዛው እዛ ጋር ቂጥ አለ። እዚህ እኮ አይደል ጥጥ ማስያዣ በዚህ ጋር ሞልቷል። ምን አይነት ነው የምትፈልጊው?
አለ ግዙ። እናንተ ግዙ እንጂ ቤተሰብ ግዙ።